አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢስላሚክ ቻናል ቤተሰቦች እንዴት ናቸው? ሰላም ናቸው? እኛ ጋር ሁሉም ሰላም ነው አልሐምዱሊላህ። እናማውዶቼ በተለይ የመዳም ቅመሞች ማለት ነው ሴት እህቶችን ነው የሚመለከተው እና በስደት ላይ ያለን ሁላችንም በተለይ በአረብ ሀገር ያለን ያው ትንሽ አንዳንድ ጊዜ እንጃ የዋህነት እናበዛለን መሰለኝ እና ብዙ ችግር የሚደርስብን እኛ አረብ ሀገር ባለነው ሴት እህቶቻችን ላይ ነው እና መጠንቀቅ ያስፈልጋል። ሁልጊዜ የዋህነት ማብዛት አይጠቅምም። በተለይ አሁን ባለንበት ጊዜ ሁሉም በላተኛ ሆነ። ሁሉም የሚቀርበው ለጥቅም ሲሆን ማለት ነው። ከዛ ውጭ እኛ በችግራችን ጊዜ የሚደርስልን የለም እና ተጠንቀቁ። መታለል ይብቃ ነው ብለው እና ትንሽ ግጥም አለችኝ። የግጥሙ ርዕስ ነቃ በይ ይላለን። ነቃ በይ እህቴ አትታለይ ይብቃሽ፣ ያናገረሽ ሁሉ ባል እየመሰለሽ ውዴ ያለሽ ሁሉ መስሎሽ የወደደሽ ፍቅሬ ያለሽ ሁሉ ከአንጀቱ ነው ብለሽ ልብሽን እንዲያሰሽ ይሆነኛል ብለሽ ነቃ በይ እህቴ አትታለይ ይብቃሽ፣ በቃ ጮለሁኝ መታለም ይቅርብሽ። በጃሂል ንግግር አይሰበር ልብሽ፣ በጃሂል ንግግር አይሰበር ልብሽ። ሊጎዳሽ ነው እንጂ ሐራም ላይ ሊዘፍቅሽ፣ ጽዩፍ ተግባር ላይ ቆሻሻ ሊያሰራሽ ሊጠቅምሽ አይደለም ነቃ በይ ነገርኩሽ። ኧረ ባልስ ቢሆን ጃሂል ምን ሊሆንሽ፣ አቂዳውን ሳይዝ በምኑ ሊመራሽ። አንቺም በአደባባይ ጨረታ ሊያወጣሽ አይሆንሽም በቃ እህቴ ነገርኩሽ። ማንነቱን ሳታይ ጆን አትበይ ዘለሽ፣ ስለሱ ሳታውቂ ሁኔታው ሳይገባሽ በያትንቀስቅሽ እንዳያቃጥልሽ። ከወዲሁ ንቂ ምክሬንም ከሰማሽ። ጃሂል ሰው መሀይም ወሬ ሲጀምርሽ ዳውሎድ አድርጎ ሀይ ውዴዋ ሲልሽ፣ ሀይ እንተዋወቅ ብሎ ሲጠይቅሽ ዝጊው እህቴዋ መልስም እንዲያመልሽ። ሀይ አይደለሽም አንቺ ሰው እኮ ነሽ። ልክ እንደ አውዲዮ ዳውንሎድ አድርጎሽ ከቴሌግራም ላይ ሰርች አድርጎ አውርዶሽ፣ ልክ እንደ አውዲዮ እንደ ሜሴጅ ቆጥሮሽ ወደድኩሽ አበድኩኝ ሰከርኩልሽ ሲልሽ አንቺ እውነት መስሎሽ እንዴት ታምኚዋለሽ? ተጠንቀቂ እህቴ ነቃ በይ። ንቃት ያስፈልጋል ከቶ በእኛ ዘመን በላተኛው በስቷል። ወደድኩሽ ይልና ይበዝብዝሻል፣ ገንዘብሽ ችች ሲል ደህና ሁኝ ይልሻል። ፍቅሩ ካንቺ ሳይሆን ከገንዘብሽ ሆኗል። አንቺም አስቢ እህቴ አቅል ተሰጥቶሻል የምታስቢበት፣ መልካሙን ከመጥፎ የምትለይበት፣ ጉዳትና ጥቅሙን ደግሞ የምታይበት። አቅል ተሰጥቶሻል በያስተንተኝበት፣ አቅል ተሰጥቶሻል በያስተንተኝበት። ባልም የሚሆንሽን ቆም ብለሽ አስቢበት። የመዲያም ቅመሜ ነቃ በይ እህቴ ምክሬ ላንቺ ነው ከደረሰሽ ይሄ። አላልኩሽም ነበር ፈልጎ ያልመጣ ከልቡ ያልወደደሽ በአፉ ቢታጣ በቃ ተካለሽ እጅ እንዲያሰጪ። ነግሬሽ ነበረ በጧት እንዲነቂ አልሰማኝ ብለሽ ያኔ ስትጠይኝ እሱማ ልዩ ነው እንዲህ እንዲያትይ ብለሽ ስትነግሪኝ በወሬው ታውረሽ ነግሬሽ ነበረ እሱ እንደማይሆንሽ። አላህን ያልፈራ እምነቱን የማይወድ ሴት የማያከብር ቤተሰብ የሚክድ ባላይሆን ነግሬሽ ነበረ እንደዛ ስትሆኒ ይህ እንደሚፈጠር። አሁን ብታለቅሽ ልዲያማ ሊተርፉ ወደ አላህ ተመለሽ፣ እሱ ነው ሐኪም። ከወደዳችሁ ላይክ ሸር እያረጋችሁ አበረታቱ።